ቀላል በጾም ወቅት ለመስራት የምንችለው የምግብ አሰራር እናያለን። እዚህ ጋር የምታዩት ፈሌፍል ከዛ እዚህ ጋር ደግሞ አትክልት ነው። እዚህ ጋር የምታዩት ፋሌፍል ከዚህ በፊት የሰራሁት አለ እሱን ማየት ትችላላችሁ። እዚህ ጋር እኔ በማሽኑ ነው የምጠብሰው። በዘይት አልጠቀምም። ትንሽዬ ዘይት ቀባ አረግና በማሽኑ ነው የምጠብሰው ማለት ነው። ከዛን ለአትክልቱ ትንሽዬ ዘይት አደርግበትና ከዛን ነጭ ሽንኩርት 2 ፍሬ የሚያክል ነው የተጠቀምኩት እኔ። እሱን እናንተ በዛ አድርጋችሁ መጠቀም ትችላላችሁ ነጭ ሽንኩርት የምትወዱ ከሆነ። ከዛ እዚህ ጋር አትክልቱ እንዲህ ነው የቀደድኩት ምክንያቱም ለማሰር እንዲመቸኝ መሃል እንዳለ ስለማልጠቀመው አትክልቱን እንዲመቸኝ ብዬ መሃል ለመሃል ቆረጥኩት። በኋላ ለማሰር ይመቸኛል ማለት ነው ለማስቀመጥ። ከዛን እዚህ ጋር ጥብስ አደርገዋለሁ። እንደምታዩት በደንብ ነው የሚጣፍጠው እንደዚህ አይነት ከለር ሲሰጥልን ነጭ ሽንኩርት። ቅድም ያሳየኋችሁን አትክልቱን እኔ የታሸገ ነው የገዛሁት። እናንተ በቤት ማዘጋጀት ትችላላችሁ። ያለው ብሮኮሊ፣ ካሮት እና ፔፐር ሬድ ፔፐር ወይ የፈረንጅ ቃሪያ እና እሸት በቆሎ ነው ያለው። እንደዛ አድርጋችሁ ቤት መጠቀም ትችላላችሁ ጊዜ ካላችሁ። ከዛን እዚህ ጋር በጎኑ ትንሽ ድስት ላይ ነጭ ሽንኩርት 2 ፍሬ ነጭ ሽንኩርት ጎረድ ጎረድ ነገር ነው ያደረኩት። ከዛን የቁንዶ በርበሬ የምትመስለው የሩዝ ቅመም አለች አይደለ? እሱን እላው ላይ ያደረኩት። በጣም ጣም ትቀይራለች ቅመሟና በጣም ነው የሚጣፍጠው። አብራችሁ ጠብሳችሁት ከዛ ያጠብነውን ሩዝ እንጨምርበታለን። ትንሽ አብራችሁ አዋህዱት ይጠበስ አብረው። ጣዕሙ በጣም አሪፍ ነው የሚሆነው። ከዛም በኋላ ከዚህ አብራችሁ እንዲህ ስታደርጉት ውሃ በጎን ማፍላት ትችላላችሁ፣ ወይም እንደዚሁ ቀዝቃዛም ማድረግ ትችላላችሁ። ያው ቶሎ ለመድረስ ለማለት ያህል ነው። ከዛም ትንሽዬ ጨው ታደርጋላችሁ። አትክልቱ ላይም ያው ማድረጉን እንዳትረሱ። ከዛን ቅድም ያደረግነው ደረሰልን ማለት ነው። የጠበስነው እኔ ለ2 ሰው የሚያክል ነው። ለ2 ሰው ነው ፓክ ማደርገው ምሳ ለእኔና ለባለቤቴ። ከዛን እንደምታዩት እንደዚህ ፓክ አደረግኩኝ። ሩዙንም ከአትክልቱንም በጣም ነው የሚጣፍጠው። በጣም የጾም ምግብ የሚመች ነው። እንጀራ በብዛት ለመብላት ስለማይመች ፓክ ይዞ በመሳቃ ስደት ላይ አድርጎ በብዛት ይወሰዳል፣ ግን በብዛት ይህን ያክል አይመችም ለመብላት እጅ ካልተጠቀምን በስተቀር እና ለዛ እንደዚህ አይነት ነገር ቀየር አድርጎ መውሰዱ ጥሩ ነው። ከዛን እዚህ ጋር ለመብላት ለኛ እንደዚህ በጎን አደረግኩኝ። ከወደዳችሁት ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አሳውቁኝ። ሰላማችሁ ይብዛልኝ። ሰብስክራይብ፣ ላይክ፣ ሼር ማድረጉን እንዳትረሱ።